ስቶሪ ታይም ዛሬ የሚገርም ስቶሪ ነው የምነግራችሁ። አሜሪካ ከመጣሁ በኋላ ሀብታም ሆንኩኝ። ታምናላችሁ? ሎተሪ ደረሰኝ። ኦ ማይ ጉድነስ! ይሄንን እንዴት እንደምነግራችሁ አላውቅም። አውትፊት ቼክ። ኡፕስ በደንብ አይታይም። እንዴት ነው? አምሮብኛል። ግን ለምንድን ነው ቪዲዮዬን እያያችሁ ሰብስክራይብ ያላደረጋችሁት? ሰብስክራይብ አድርጉኝ እስኪ ጋይስ። ወይኔ ፀሐይ ሳምር። አደይ አበባ ኢትዮጵያ ብቻ ያለ የሚመስላችሁ ሰዎች ተሳስታችኋል። እዮሃ አበባዬ መስከረም ጥባ ላሳያችሁ። የስ አደይ አበባ ይሄው መስከረም ሲጠባ አደይ ሲፈነዳ የሚለው ዘፈን እኛም ሀገር ላይ መዘፈን አለበት። አይሚን አሜሪካም ላይ መዘፈን አለበት። ኢትዮጵያ ብቻ አይደለም መሆን ያለበት። አሁን ያለንበት ሲዝን ማለት ነው በፈረንጆቹ ስፕሪንግ ይባላል፣ በአማርኛ ጸደይ መሰለኝ ካልተሳሳትኩኝና በጣም አሪፍ ሲዝን ነው። ብዙ ሰዎች ይወዱታል። በቃ የሆነ ኢነርጂ ለመውጣት የሚያገኝበት ምናምን ነው ሰውና በዚህ ሲዝን እኔም ወክ ለማድረግ ይኸው ወጥቻለሁ። ዛሬ በጣም ደስ የሚል ቀን ነውና ወክ እናደርጋለን፣ ዙሪያውን እናያለን። የፈኩ አበቦች አሉና እነሱን እያየን እንደሰታለን ጋይስ። ከማን ፀሐይዋ ከኋላዬ ነችና እንደዚህ ሆኜ ባወራ በጣም ሞር ያምርብኛል። አሁን ባለንበት ወቅት ላይ ማለት ነው ብዙ ሰዎች ከቤታቸው ወጥተው ወክ ያደርጋሉ፣ ይናፈሳሉ፣ ሻቸውን ይዘው ይወጣሉ ምናምን እና ክረምቱን በበረዶ በቅዝቃዜ ሲሰቃይ የነበረ ማህበረሰብ አሁን ላይ በቃ ፍሪደሙን የሚያውጅበት ስለሆነ በጣም ደስተኛ የሆነ ኢንስፓይሬሽን ያገኛል መሰለኝ ለመውጣት ምናምን። ቀንና ሌሊቱ እኩል ይሆናል እርዝማኔው። ከዛ ውጪ ደግሞ የማይሞቅ የማይበርድ አየር ነው ያለውና በቃ ሰው ኢንጆይ ነው የሚያደርገው። ሰፈራችን ደግሞ የሚያምር ፓርክ አለ፣ ልጆች ምናምን የሚጫወቱበት። እዛ ገብቼ ቁጭ እላለሁ። የተወሰነ ወክ ብቻ አይደለም የማደርገው፣ ግን እንደዚህ ያማረብን በአየሩ ምክንያት ነው የምላችሁ። ይኸውላችሁ ዛፉ ይሄ የስፕሪንግ ሲዝን ከማርች 21 ወይ ደግሞ 20 ጀምሮ እስከ ጁን ድረስ ለ3 ወር የሚዘልቅ ነው አብዛኛውን ቦታ። ይሄ ወቅት ደግሞ የማይስማማቸው ብዙ ሰዎች አሉ። የአበባ መፍካት፣ አበባ መፈንዳት፣ የመተንፈሻ ችግር ያለባቸው ሰዎች መሰሉኝ፣ አስምና ሰምቲንግ ብቻ ለነሱ አይስማማቸውም። ግን በቃ ብዙ ሰው በጣም ደስተኛ ነው የሚሆነው በዚህ ሲዝን። እንደውም አንዳንድ ጥናቶችን ለማየት እንደሞከርኩትኝ ብዙ ሰው ለመውጣት ኢንስፓይሬሽን የሚያገኘው በዚህ ሲዝን ላይ እንደሆነ ተመልክቻለሁ። ያው ከስራ መውጫ ሰዓት ላይ ስለሆነ ያለሁት ብዙ መኪና በአጠገቤ እየተመላለሰ ነው። ድምጽ ሊራብሻችሁ ይችላል። ለዛ ደግሞ አስቀድሜ ይቅርታ ጠይቃለሁ። ቅድም እንደነገርኳችሁ በቃ አበባ በጣም የሚፈካበት ሲዝን ስለሆነ አንዳንድ ቦታዎች ላይ እንደውም የፍላወር ፌስቲቫሉ ላይ ይዘጋጃል። ዋሽንግተን ካልተሳሳትኩኝ፣ ሌላ ደግሞ አውስትራሊያ ይሁን ሰምዌር የፍላወር ፌስቲቫል ያዘጋጃሉ። አንዳንድ ደግሞ ስቶሮች ላይክ አብዛኛው ስቶሮች የስፕሪንግ ሴል አላቸው። ብዙ እቃዎች ዲስካውንት ይወጡበታል፣ ሴል ይወጣሉ ምናምን ነገር። ለምሳሌ እኔ አማዞን ላይ ስፕሪንግ ሴል ወይኔ ዳገቱ ነው መሰለኝ እየለከለኩኝ ነው አማሮ። ኦ ማይ ጋድ አይ ቲንክ ትንሽ ማረፍ አለብኝ።
እና ቅድም እንደነገርኳችሁ ብዙ ስቶሮች ስፕሪንግ ሴል አላቸውና አማዞን፣ ቲሙ ምናምን ላይ አያለሁኝ እንደዚህ አይነት የስፕሪንግ ሴሎች። አንዳንድ ስቶሮች ላይ ደግሞ ብዙ ጊዜ ስፕሪንግ ሴል የሚወጡት እቃዎች ምንድን ናቸው? የሰመር ልብሶች ኖ የሰመር ሳይሆን የዊንተር ልብሶች። የዊንተር ልብሶች በጣም ነው ሴል የሚወጡት። አሁን ያው ቀጣዩ ሰመር ስለሚሆን ምናምን በቃ የዊንተር ልብስ በደንብ ነው ሴል የሚወጣው እና አብዛኛው እንደውም ኢትዮጵያዊ ይመስለኛል ልክ ለሰመር ሊገባ ስፕሪንግ ላይ ምናምን ላይ ነው ለዊንተር ልብስ የሚሰበስበው ወፍራም ልብሶች ምናምን ነገር ርካሽ ስለሚሆኑ ዋጋቸው የዛኔ ብዙ ሰው ልብስ ይገዛል። ትንሽ እየመሸ ነው አያችሁት አየሩ። በዚህ ወቅት ትንሽ ለየት የሚያደርገው አየሩን በጣም አሪፍ የሆነና ምናምን ነገር ዛሬ ፀሐያማ ነው ቀኑ ብላችሁ በቃ ቀለል ያለ ልብስ ለብሳችሁ ስትወጡ የሚገርም ዝናብ ከየት መጣ ሳትሉት ሊዘንብ ይችላል እና ተዘጋጅቶ መውጣቱ አሪፍ ነው። ከቤት ጥላ መያዝ እንደኔ መኪና ከሌላችሁ፣ አለበለዚያ ደግሞ ጃኬት የሚደረብ መያዝ ምናምን ነገር አሪፍ ነው። ሃይ ጋይስ ስቶሪ ታይም። ዛሬ የሚገርም ስቶሪ ነው የምነግራችሁ። አሜሪካ ከመጣሁ በኋላ ሀብታም ሆንኩኝ። ታምናላችሁ? ሎተሪ ደረሰኝ። ኦ ማይ ጉድነስ። ይሄንን እንዴት እንደምነግራችሁ አላውቅም። እለቱን ባጭሩ ልንገራችሁ። ከባለቤቴ ጋር እቃ ልንገዛ ግሮሰሪ ሾፕ ልናደርግ ነው የወጣ ነው። ከዛ በኋላ እቃችንን ዞር አለን እና ገዛዛን። ከዛ ነዳጅ አልቆት ነበረ መኪናው እና ለምን ነዳጅ አንሞላም ብሎ ይወስደኛል ነዳጅ ማደያ እና ነዳጅ እየሞላ የሆነ ሀሳብ አይምሮ ውስጥ ከችላል ማለት ነው። ለምንድን ነው ሎተሪ የማልቆርጠው? ብዙ ጊዜ ደግሞ አስብ ነበር ሎተሪ የመቁረጥ እቅድ ነበረኝና በቃ ቆረጥልኝ ያልኩትኝ። ከዛ የ15 ብር እና የ5 ብር ሎተሪ ገዛን ማለት ነው። ከዛ የ15 ብሩ ሎተሪ አይደለም የደረሰኝ የ5 ብሩ ላይ ነው ያገኘሁትኝ ብሩን እና $5000 ታምናላችሁ? ኦ ማይ ጋድ። ብሩ ብዙ ሆኖ አይደለም ላይክ በጣም ብዙ ብር ሆኖ አይደለም፣ ለኔ በጣም ብዙ ብር ነው፣ ግን ስቲል በቃ ኢትስ ሳይን ከኢትዮጵያ ስወጣ አሜሪካ ስመጣ ሀብታም ልሆን እንደሆነ ምልክት ነው ፈጣሪ ያሳየኝ እና በ5000 ብር እንግዲህ ጋድ ብለስ አደረገኝ። በጣም ደስ ብሎኛል። ኢትዮጵያ ያሉ ጓደኞቼን፣ ወንድሞቼን፣ ቤተሰቦቼን ስፖይል ለማደርጋቸው በተለይ ለፋሲካ በቃ እንደውም ጥሩ እድል አገኘኝ እና ለቤተሰብ ልካለሁ፣ ራሴንም አዝናናለሁ፣ አሳምራለሁ ምናምን በቃ እንዴት ደስ እንዳለኝ ማለት ነው። ከየት ይመጣል 5000 ብር? ዶላር ማለት ብር ቢሆን እኮ ትንሽ ነው፣ በዶላር አስቡት እንግዲህ ጥቅሙን ማለት ነው። እና ወደፊትም ሀብታም እንደምሆን ጌታ በዚህ ነግሮኛል ነው የምላችሁ እና በጣም ደስ ብሎኛል። ይሄንን ሳልነግራችሁ እንዴት ብዬ ማለት ነው ከእናንተ መቼም የምደብቀው ነገር የለም ብላችሁ ደስ ይለኝ ነበር። ሎተሪም የለም ብርም የለም ስራም የለም፣ ብቻ ኤፕሪል 1 ነው ዛሬና ኤፕሪል ዘፉል ለምን አለላችሁም ብዬ አስቤ ነው ይሄንን ሀሳብ ያመጣሁት። ግን በቃ ካፌ ሄዳል አይደለ ሎተሪ እንደሚደርሰኝ አውቃለሁ። እስኪ ተመኙልኝ ሎተሪ እንዲደርሰኝ ሳልቆርጥ ማለት ነው። እና ወኛችሁ ነው ብላችሁ ቴንክ ዩ። ሰብስክራይብ ማድረግ አትርሱ።